በጀርመን እስር ቤት በየወሩ በአካውንታቸው ተቀማጭ ከሚሆንላቸው 3000 ዩሮ በተጨማሪ ታሳሪዎቹ ለእያንዳንዳቸው የራሳቸው ክፍል አላቸው። ጌም መጫወት ወይንም ኮምፒውተራቸውን መጠቀም ይችላሉ። ከዚህ በተጨማሪ እስር ቤቱ እስረኞቹን ለመንከባከብ የ24 ሰዓት የሩም ሰርቪስ ያለው ሲሆን ታሳሪዎች የሚፈልጉት ነገር ካለ ሰራተኞቹን በማዘዝ የፈለጉትን ምግብ ያገኛሉ። ይህ እስር ቤት በጀርመንም በጣም ቅንጡ የተባለለት እስር ቤት ነው። ልክ ጠዋት 2 ሰዓት ሲሆን የእስር ቤቱ ሰራተኞች የታሳሪዎቹን ጤንነትና ደህንነት ለማረጋገጥ በየክፍሉ ይዞራሉ። ታሳሪዎች የሚፈልጉት ነገር ካለም ማሳወቅ ይችላሉ። በየክፍሉ ያሉ ቲቪዎች መስራታቸውን አቁመው አያውቁም። ጠዋት ታሳሪዎች ትኩስ ቡና እየጠጡ ዜና መከታተል ልምዳቸው ነው። እነዚህ የረጅም ዓመት ታሳሪዎች ከደበራቸው እርስ በርስ መጠያየቅና መጎብኘትም ይችላሉ። ከእስር ቤቱ ጠባቂዎች ጋር መደዋወልም ተፈቅዶላቸዋል። እስር ቤቱ እንዳለው ከሆነ ታሳሪዎችን መንከባከብ ጥሩ ሰዎች እንዲሆኑና እንዲለወጡ ያደርጋቸዋል። የእያንዳንዱ ታሳሪ ክፍሎች ቲቪዎች፣ የጌም መጫወቻዎች፣ ኮምፒውተሮች፣ ፈታ የሚሉባቸው ችብስ እንዲሁ የተለያዩ የምግብ አይነቶችን የያዙ ናቸው።